ሰላም ውዶቼ እንዴት ናችሁ? የዛሬ ምሳችን ደግሞ ቡሪያኒ ይባላል። የቡሪያኒ ግብአቶች የሚደረገው ማለት ነው። መጀመሪያ እንትን ታደርጋላችሁ። ዘባዲ ከዝቦራ፣ ይሄ ከዝቦራ ማለት ይሄ ቀጠሉ ማለት ነው። ቲማቲም በሰል እንትን ያለ ያረረ ትንሽ ካላችሁ ደግሞ እሱም አብሮ ቶም ይደረጋል። ቶም አድርጋችሁ እንደዚህ ተብላችሁ ታድራላችሁ። በነጋታው ትንሽዬ በሰል አቁላልታችሁ እንደዚህ ትጥዳላችሁ ማለት ነው። እንደዚህ ትንሽ እስከሚበስል ድረስ። ከዛ እዚህ ጋር ያስገባሁት ዶሮ የተከተፈ ነው። የፈለጋችሁን በኋራት ማድረግ ትችላላችሁ። ከነጭ ጋር የሚሰራ ነው። በጣም የሚጣፍጥ ነው። ከዛ ወደ ፍሩን ነው የምናስገባው። እዚህ ጋር ኦልሬዲ በስሎ ከፍሩን አውጥቼዋለሁ። ከዛ የቡሪያኑ ደግሞ እስከሚበስል ድረስ ይሄንን ዶሮውን እና ውዶቼ በጣም ይጣፍጣል። መኩሩት፣ ትወዱታላችሁ። ጊዜ ከሌላችሁ ደግሞ ያው ወዲያውን ማድረግ ትችላላችሁ። ወዲያውን ተብላችሁ እንደዚህ ወዲያውን እንደዚህ መቁላላት ትችላላችሁ ማለት ነው። ጊዜ ካላችሁ ደግሞ አሳድራችሁ በንጋታው ማድረግ ትችላላችሁ። እዚህ ጋር ኦልሬዲ በስሎ ነው። በደንብ እንዳይፈትፈትባችሁ፣ በደንብ እንዳይበስል። እዚህ ጋር ቀረጻ ላይ ትንሽ ተሳስቻለሁ፣ ገብቶብኛል። የኋላው የነበረ ወደዚህ መጥቷል። ችግር የለውም። ከነጭ ጋር የሚበላ ዶሮ ነው ይሄ። ከዛ ነጭ ሩዝ እንደዚህ ኑስ ሰልጋ እናሰልገዋለን። በደንብ መብሰል የለበትም። ከዛ እያንጠፋጠፍን ወደ ሌላኛው ብረት ድስት ማድረግ አለብን። እሳቱ ግን ውዶቼ መቀነስ አለባችሁ፣ ሮዙ እንዳይዝባችሁ ወደ ታች ማለት ነው። በደንብ መቀነስ አለባችሁ። ኦልሬዲ ሁሉም ነገር በስሎ ስለሆነ በደንብ እንትን እንዳይል ምንድነው የሚባለው? ሩዙን እንዳይፈተፈትባችሁ፣ ዶሮውን እንዳይፈተፈትባችሁ በደንብ እሳቱ መቀነስ አለባችሁ ማለት ነው። ለምን? ቀስ ብሎ ስለሚበስል ማለት ነው። እዚህ ጋር ደግሞ ዶሮውንና ይሄ ሱሱ የዶሮው ሱሱ ከላይ እንደዚህ እናደርግበታለን ማለት ነው። ከታች ሩዝ አድርገን ከላይ። እዚህ ጋር ደግሞ በሰል ሽንኩርት እንደዚህ ቡኒ እስከሚሆን ድረስ ጠብሰን እናደርጋለን ማለት ነው። ከዝቦራም ማድረግ ትችላላችሁ። ያኔ ከዝቦራ ማለት ይሄ እንትን ነው። ከዛ እንደዚህ እናደርገዋለን ማለት ቀጠሉ ማለት ነው። ከዝቦራው ከዛ በሰሉን ከላይ እናደርግበታለን። የፈለጋችሁ መከሰራት ካላችሁ ጠብሳችሁ ወደዚህ ታደርጋላችሁ። እዚህ ጋር የጨመርኩት የሩዝ ከለር ነው ማለት ነው። አያችሁ ከለሩ ሲያምር፣ በጣም ቆንጆ ከለር ነው የያዘ። በጣም ነው ደግሞ የሚጣፍጠው። በተለይ ተብላችሁ አድራችሁ ተላጃ ላይ አስቀምጣችሁ በነጋታው ስትጠብሱት ዋው! የመጨረሻው የዶሮ ያልኳችሁ ይሄ ፍሩኑ አውጥቼ እንትን አልኩት። እዚህ ጋር ደግሞ መጨረሻው ማለት ነው። ስለ ድምጼ ይቅርታ። ቪዲዮ ደግሞ ትንሽ 2 ጊዜ ተደጋገመብኝ መሰለኝ። ችግር የለውም። ያው በደንብ አድርጋችሁ ለማየት ነው። ከለሩ አያችሁ፣ ለዚህ ነው የሚመስለው። ዋው
ሲያምር በጣም ነው የወደዱት። ብታዩ ይሄንን ሁሉ ምንም አልቀርም። ማሻላ ባሉ እዚህ ጋር እየገለበጥኩ ያቺ ቪዲዮውን ሁለተኛ ተደገመብኝ እየገለበጥኩ ሳለ ማለት ነው። እና የዛሬ ቡሪያኒ አሰራራችንና ዶሮ በነጭ ሩዝ የሚበላ ተመልሳችሁ ማየት ትችላላችሁ። የዶሮውን እንትን ግን እንደፈለጋችሁ ቅመሞች አድርጋችሁ ወደ ፍሩን መክተት ነው። አያችሁ ከለሩ ዋው ሲያምር። ይህንን ይመስላል። ወዳችኋለሁ። ሰብስክራይብ ላይክ አድርጉ። አመሰግናለሁ።